ታወጪልኛለሽ 500 ብር ልጨምርልሽ በእርግጥ እኔን አታውቂኝም እመኚኝ አልልሽም ያው ቴጂን ታውቂያታለሽ እሷን ስልክሽን የሰጠችኝ የምትይውን ንገሪኝና በቃ የማትይው ከሆነ ሌላ ቦታ እጠይቃለሁ ጓደኛዬ ስልክ አትመልስም ስራ ላይ ስለምትሆን ነው እንጂ ዳኒም ድምፅ ነው ያስቀመጥኩላትኝ። እሺ ፍቅርዬ ትናንትና ያወረድኩት ቪዲዮ እየገባ ነው። እስቲ ጉዴን መሰራውን በስመ አብ ዛሬ እንዴት ነው? ኧረ ተው ልውረድበት፣ ስራ ልስራበት። ቤተሰቦቼ ምን እያየን ነው እንዳትሉ፣ እኔ የምሰራውን ነገር እኔ ማድረገው አላችሁ ማለት ነው።
ዛሬ ቤተሰቦቼ አላችሁ እንዴ? ኧረ ወይም የለም። እሺ ማለት አትኖሩ ስትመጡ ያው ስለምት ችግር የለውም። ለማንኛውም እነዚህን አድርጎ ስብከት መስማት አይቻልም። ኧረ እሱ ይቀየራል። ይሁን መስማት ፈልገው ነገር አለ ግን ጥሩ አይደለም። እሺ ቤተሰቦቼ ጠገብ መሰለኝ ፍቅርዬ እዛ ሰዓት ከመሰለኝ ይሄን አለባበስ አይታችሁታል እናንተ? ምንድን ነው የውሻ የለፈች እንትን መምሰል? ውይ ምንድን ነው የምለው እኔ ራሴ ደም የላሸች ውሻ ነው የሚመስለው። የሆነ ቀይ በቀይ ደም የሚመስል ነገር ምን የሚሉት ነገር ነው? የምን ፋሽን ነው እናንተ? የምን ፋሽን ነው? ወንድ በኢትዮጵያ እንደዚህ የሚጌጠው ምንድን ነው የምትሉት? ይሄ ነገር ምንድን ነው? ይሄ ምን ይሉታል? ምንድን ነው ይሄ? ሴት ነው ወንድ ነው? ይሄ ልጅ የሆነ አንዳንድ ጊዜ ፊቱ እንደ ሴት የሚያደርገው ልጅ ነው የሚመስለው። እሱ ነው አይደለም? አይኔ ነው አይደለም? ንገሩኝ እስኪ። ለማንኛውም የወጣችሁ መጣችሁ ማለት ነው። ያ ወዴት እየሄደን ነው እናንተ? ሀበሻ እኮ አለባበሱ ስርዓት አለ። ስርዓት ድሮ እኮ አባቶቻችን ሱፍ ለብሶ ሱፋቸው ራሱ ካቦርታ አለ ከላይ ሱፍ ከላይ ካቦርታ ነው የሚሰፋው። ከላይ ካቦርታ ይደረግ ያገባ ሰው እንደዛ ነው የሚለብሰው። ከላይ ካቦርታ ደርቦ ካቦርታ አለ ሱፍ ከነ ካቦርታ ታውቂያለሽ ፍቅርዬ? ሳቅ አንቺ ምን አለብሽ? ሳቂ እናቴ። አይገርምም? ሴት እኮ ያስብላል ፍቅርዬ። የምር ምንድን ነው ወይ እንደዚህ አይነት ነገር ምንድን ነው? ሀበሻ ስርዓት አለ። በዛ ላይ ጋቢ ደርቦ በቃ ከብዶ ነው እንዴ? ምንድን ነው ይሄ? የምን አለባበስ ነው? ከየት የመጣ አለባበስ ነው? ሴት አይሉት ወንድ ቬሎ ምን የሚሉት ነገር ነው? ወይ ዝነጣ ይሄን ብሎ ዝነጣ እብደት ነው። ዘንጦ የመጣ ይሸለማል ተብሎ ነው አሉ እንዴ? ዩቲዬ ናት ዩቲ። እንደው ድጋሚ ዩቲ እንደው መሸለም አለባት በደንብ። አዎ ፍቅር አዎ ፍቅርዬ፣ ወንድና ሴት መለየት ራሱ ከባድ ነው። እስቲ ማየን ሞዴሉ የሴት ሞዴል ተመልከች። ሴትም አይመስልም የሆነ አለ አይደለ? አረቦች የሚበሉት ነገር በአራት እግር ሚኒ ላይ ቀናወጣል። እሱን ነው የሚመስለው ማለት ነው። ሰውም አይመስልም። ምን ይሉታል እንደዚህ? ይሁን የሴጣን መልእክተኛ መስሎ ፈጣሪ ሆይ ወለድ ማርያምን አላውቅም ፍቅርዬ። እንደዚህ አይነት አለባበስ በእኛ ሀገር አልተለመደም። ይሄ ሀበሻ የሚለብሰው ልብስ አይደለም። እርግጥ ይሄ የጥቁር ፈረንጅ ነው። ከሱ ኮርጆ ነው መሰለኝ። ይሄ ባህላችን አይደለም። ምንም ይሄ ሀበሻ አይደለም። ይሄ ነው ሀበሻ። ይሄ እኔ ውስጥ አሁን ምንድን ነው የሆነ የሚሸከም ነገር ያለው ነው የሚመስል። ምንድን ነው ጭራ ነው ይሄ? ከኋላ ሱሪ እዚህ ጋር ተዘግቷል ማለት ነው። መሀል የሱሪ መሀል ተዘግቷል። ካላ ጭራ አለ። ምንድን ነው የጭራቅ ነው? ፈጣሪ ሆይ እና ወንድና ሴት መለየት በጣም ፍቅር። ሰው ዘንጦ ሲባል አብዶ ይመጣል። ዘንጣችሁ ነው ማለት አብዳችሁ ነው ማለት ነው እንዴ? እና እንደው ምንድን ነው የሚባለው ይሄ አሁን?
እውነት ጭራ ነው የሚመስለው ፍቅርዬ። እስቲ እዩማ የምር ጭራ ነው የሚመስለው። ከኋላ እኮ ስታይል ነው እንደዚህ ነው የሚመስለው። እና ባህራ ሌላም አለ። ቆይ ጉድ ጉድ ምን አየሽና? የሴቷ ደግሞ 1 ሚሊዮን 3 ሚሊዮን የጨረሰው የ3 ሚሊዮኑ የ3 ሚሊዮን እቺ ልጅ ለብሳለች እንዴ? ሲጀመር ልብስ ለብሳለች እንዴ? የትኛው ነው 3 ሚሊዮን የጨረሰው? ልጅቷ እኮ ራቁቷን ነች። እንደምታዩ ሁሉ ነገሯ ይታያል። ምኑ ጋ ነው አሁን 3 ሺህ የሚጨርሰው? የትኛው ነው? ይሆናል ፍቅርዬ ይመስላል። እንደው እኔ ራሴ ልል ነበረ ይሆናል አይደል እንትን ፈረስ ነው የሚመስለኝ። የፈረስ ጭራ ነው የሚመስለው። የ3 ሚሊዮኑ ልብስ ተመልከቺማ ፍቅርዬ። የ3 ሚሊዮን የፈጀ 1 ሰው ዘንጦ 1ኛ ሆኖ መጣና ሊሸለም 3 ሚሊዮን። ምን ሆኖ 3 ሚሊዮን የፈጀ ግን? ኧረ ሰው ራሱ አምኖ መቀበሉ እኮ ነው የሚገርመኝ። ምን ሆኖ 3 ሚሊዮን የሚፈጀው? ይሄ ወንፊቱ በዛ ገመድ እንትን ብላለች አንገቷ ላይ ማለት ነው። መታነቂያ የሚመስል ወይኔ እንደው ኢትዮጵያ በእውነት እንደዚህ እንበላሽ። የምር እንደዚህ መበላሸታችን በእውነት ያሳዝናል። ያ ለብሶ የሚያምርበት በእስማ ኧረ አዎ ውሸቷን ነው እንዴ? ምን ሆኖ 3 ሚሊዮን የሚጨርሰው? ይሄ እንዴ ሲጀመር እኮ ራቁቷን ነች። ልብስ ራሱ የለበሰች አይመስልም። ምን ጋር ነው? የትኛው ልብስ ነው 3 ሚሊዮን የሚጨርሰው? ይሄ ቅብጠት ነው። ይሄ የሌለ ቅብጠት ነው ፍቅርዬ። ኧረ እኔ አላምንም። አዎ በእውነት ልቦና ይስጣቸው እንዴ! በጣም ሰው እንዴ እንስሳ እኮ ነው ርቃን የሚሄደው። ሰው ወደ እንስሳነት እየተቀየረ። ይሄም ዝነጣ ነው እንግዲህ ፍቅርዬ እንደምታዩ። ይሄም አንዱ ዝነጣ ነው ማለት ነው። ዩቲ ዘንጣለች። የምር ዩቲ እውነት ዘንጣለች። በቃ እንደዛ አለባበሷ በጣም ነው። በእርግጥ ያ ፀጉሯ ጆሮ ምናምን ስለምታይ በእስልምና ያን ሰዎቹ ማለት የእምነቷ ባይደግፉም ግን ከታች ያለው አለባበስ ደግሞ በጣም ጥሩ ነው። እንደነሱ ግን ያንን ፀጉሯን ሙሉ በሙሉ ስላልሸፈነች የራሳቸው እንትን አላቸው ማለት የራሳቸው የእምነታቸው ህግ አለ። ቢሆንም ግን ከላይ ከታች የለበሰችው በጣም የሚያምር በቃ የሴት ወግ ያለ ነው። አዎ እቺ ማን ነበረች? ዩቲዬ ጥሩ ነው የለበሰችው። የሚያምር አለባበስ ነው የለበሰችው። አምሮባታል። በጣም ደስ ይላል። ይህ ወንዶቹ ነው እንጂ ሴቶቹ ሴስ እንደው የተለመደ ነው ይለበስ ችግር የለውም ማለት አዲስ አይደለም። ሁሌ አዳዲስ ነገር እያየን ነው። ይመስገን። ለወንዱ እንዲህ ተወጣጥሮ ሲሄድ ደግሞ ይገርማል እንጂ ብሏል።